አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእስላም እህት ወንድሞቼ በያላችሁበት የአላህ ጥበቃ አይለያችሁ እያልን ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ወደ እናንተ ይዘን ቀርበናል። እንደተለመደው ቪዲዮዎችንን ከመጀመሪያችን በፊት የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንደኔ ሀብታም መሆን የምትፈልጉ ማለት ነው አንዴ ይህንን ቪዲዮ አብረን አዳምጠን እንመለስ። ሀብታም መሆን ትፈልጋለህ? ብርህ በረካ ያለው ገንዘብ እንዲሆን ትፈልጋለህ? በደንብ አዳምጥ። መልእክተኛው አለይሂ ሰላቱ ወሰላም የሚናገሩትን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ መልእክተኛው አለይሂ ሰላቱ ወሰላም እንዲህ አሉ፣ ታቢዑ በይነል ሐጅ ወልዑምረቲ፣ ዑምራንና ሐጅን እንግዲህ ያከታተላችሁ አድርጉ ይላሉ መልእክተኛው አለይሂ ሰላቱ ወሰላም። ሐጅ አድርጉ፣ ዑምራንም አስከትሉ፣ ፈኢነሁማ የንፊያኒል ፈቅረ ወዙኑብ ባሉ መልእክተኛው አለይሂ ሰላቱ ወሰላም። ድህነትንና ወንጀልን ጥርግ አድርገው ጸዳሉ ያባረራሉ። ከማ የንፊል ኪሩ ኹብተል ሐዲድ ወዘሀብ ወልፊዳ፣ የብርን የወርቅን የብረትን ቆሻሻውን ነገር ወናፍ እንደሚያስወግደው ሐጅና ዑምራን እያከታተሉ ማድረግ ድህነትንና ወንጀልን ያባረራል ይላሉ መልእክተኛው አለይሂ ሰላቱ ወሰላም። ወለይሰ ሊልሐጀቲል መብሩረቲ ተዋቡን ኢለል ጀና አሉ መልእክተኛው አለይሂ ሰላቱ ወሰላም። ንጹህ ለሆነ ሐጅ ያኒ ንጹህ የሆነ መልካም የሆነ ሐጅ የሚባለው ያኒ ፈለም የርፉት ወለም የፍሱቅ ብለው መልእክተኛው አለይሂ ሰላቱ ወሰላም ያሉት አንድ ሰው ሐጅ አድርጎ ሐጁ ላይ ከሐጁ ጋር የሚጣረሱ ንግግሮችን ከሐጅ ጋር የማይሄዱ ንግግሮችን ተቆጥቦ ጸያፍ ንግግሮችን ተቆጥቦ እንዲሁም ከወንጀል ራሱን ቆጥቦ ርቆ ጽድት ያለ የሆነ ሐጅ የማድረግ ምንዳው ሌላ አይደለም ጀነት ቢሆን እንጂ ያሉ ነው መልእክተኛው አለይሂ ሰላቱ ወሰላም። አላህ ኑሮውን አመቻችቶልሃል፣ ኑሮ ተመቻችቶልሃል። መሰረታዊ የሚባሉ የኑሮ ሁኔታዎች በሙሉ ተሟልተዋል። ከዛ ተርፎ የተቀመጠ የሆኑ ብዙ ንብረቶች አሉ። ታዲያ ምን ትጠብቃለህ? ፈሑጀ ኢላ በይቲላህ፣ ወደ አላህ ሱብሓነሁ ወተዓላ ቤት ሐጅ አድርግ፣ ያለውን በረካ ይሆናል። ኢስላማዊው ግዴታህንም አምስተኛው የኢስላምንም ማዕዘን በሚገባ ትወጣል። ስለዚህ አለይከ ቢልሐጅ፣ ሐጅ ላይ አትዘናጋ፣ ሐጅ ላይ ወደ ኋላ እንዳትል። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ መልእክተኛው አለይሂ ሰላቱ ወሰላም እንዲህ ይላሉ፣ ተዐጀሉ ኢለል ሐጅ አሉ፣ ወደ ሐጅ ተጣደፉ፣ ተቻኮሉ፣ ነገ ዛሬ አትበሉ። ፈኢነሁ ላ የድሪ አሐዱኩም ማ የዕሪዱ ለሁ አሉ መልእክተኛው አለይሂ ሰላቱ ወሰላም። ምን እንደሚገጥመው አንዳችሁ አያውቅም ይላሉ። ምን እንደሚገጥመው ኋላ ላይ ምን እንደምትሆን አታውቅምና በደንብ አስተውል። ቀጣይ ዓመት ብለህ ዛሬ ላይ ሐጅ ማድረግ እየቻልክ የሐጅ ሁኔታዎች ሁሉ ተመቻችተው ሲያበቁ ቀጣይ ዓመት ብለህ ወይ ንብረትህ ቢጠፋ ወይንም ደግሞ አንተ ባትገኝ ወይም ደግሞ በሽታ ቢመጣ ወይ የተለያዩ ሙሲባዎች ቢመጡ ሐጅ አላደረክም በእንደዚህ አይነት ምክንያት ነው ተብሎ አይባልልም። ወዲያው በሰዓቱ በወጀበብህ ሰዓት ላይ ማድረግ ችለህ በማዘግየትህና መጠንቀቅ አለብህ ነው። ዱንያም አኺራም የሚሳካበት የሆነ ታላቅ ዒባዳ ነውና ተዐጀሉ ኢለል ሐጅ፣ ተዐጀሉ ኢለል ሐጅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። እንግዲህ እንዳዳመጣችሁት ነው። ሀብታም መሆን የምትፈልግ ያው ዳዕዋውን ኡስታዝ አድርሰውናል። ሁላችንም እንስራበት። አሁን ደግሞ ስለ ሰብር ወይንም ስለ ትዕግስት አንድ ቪዲዮ አብረን እንመልከት። ሰዎች ለዱንያ ይገዳደላሉ። አንዱ የሌላኛው ምቀኛ ይሆናል፣ ጠላት ይሆናል፣ ይፎካከራሉ። ዱንያ ላይ ካሉ ነገሮች ሁሉ ለታጋሾች ከሚሰጡ ከሶስት ነገሮች አንዱ ይበልጣል። ወበሽር ሷቢሪን፣ ታጋሾችን አበስራቸው፣ የተኞቹን ሙሲባ ሲደርስባቸው ትዕግስት የሚያደርጉ እኔ ዘንድ የነበረ ነገር ሁሉም የአላህ ነን፣ አላህ አመጣ አላህ ወሰደ ብለው ሚጽናኑ አበስራቸው። በምን ኡላኢከ ዐለይሂም ሰለዋቱም ሚን ረቢሂም ወረሕመህ ወኡላኢከ ሁሙል ሙህተዱን ብሏል። ሶስቱ ሽልማቶች እነዚህ ናቸው። አላህ ተባረከ ወተዓላ ታጋሾችን በሶስት ነገር አበስሯቸዋል። ከሶስቱ አንዱ ብቻ ዱንያ ላይ ካሉ ጸጋዎች ሁሉ ሚሻልና ሚልቅ ነው። ሚሰገደው፣ ሚጾመው፣ ሶደቃ ሚሰጠው፣ ሐጅ ዑምራ የሚደረገው፣ ዝምድና የሚቀጠለው፣ ወንጀል የሚተወው የአላህ ውዴታ ተፈልጎ ነው። ታዲያ መከራ ሙሲባ ህይወት ላይ የተፈራርቀው ትዕግስት ከተደረገ የአላህ ውዴታ የሚገኝ ከሆነ ከሰብር ጋር በላ ቢመጣ የሙእምን ደስታ ይሆናል ማለት። ደጋግ ቀደምቶች በህይወታቸው ለወራት ምንም አይነት እንቅፋት ችግር ካልገጠማቸው ይፈሩ ነበር። ጌታዬ ሆይ ምን አጥፍቼ ነው አልፈተንከኝም ለምንድን ነው ይሉ ነበር ተብሏል። ፈተና ከሰብር ጋር ከሆነ የአላህን ውዴታ ስለሚያመጣ ነው። ታጋሾች በአንደኛ ደረጃ አላህ ያወድሳቸዋል። ከተከበሩ ከሰማይ መላእክት ጋር ስለነሱ ጀብድ ትልቅነት አላህ ተባረከ ወተዓላ ይናገራል። ሰማይ ላይ ይወሳሉ። ሰብር ሰማይ ላይ እንዲታወቁ መላእክት ዘንድ
ክብር እንዲያገኙ ያደርጋል። ሁለተኛ አላህ ያዝንላቸዋል። ሶስተኛ ሂዳያ ያላቸው ማለት እነሱ ናቸው ብሎ መስክሮላቸዋል። ሶብር ያለው ሰው ሂዳያ አለው፣ አላህ ያዝንለታል፣ አላህ ያወድሳል። ሶብር የሌለው ሰው ሂዳያ አላገኘም ማለት ነው። አልተመራም፣ አልተስተካከለም፣ የአላህን ውዴታም ያጣል። በችግር ጊዜ ሶብር አድርጉ፣ ሶላት ስገዱ፣ ተጽናኑ፣ ለዲን ለዱንያችሁ የሚበጃችሁ ይህ ነው ብሏል። የዲንም የዱንያ ሙሲባ ሲመጣ ሙሲባውን በሶብር እንድንቋቋመው አላህ ሲመክረን ወስተዒኑ ቢሶብሪ ወሶላህ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ብሏል። ዱንያችሁ ላይ ልጅ በማጣት ትዳር በማጣት ትዳር ውስጥ ሰላምን ፍቅርን በማጣት ህይወት ላይ ስራ በማጣት አካል ላይ ጤንነትን በማጣት መሰል ሰላም የሚነሱ ውስጥን የሚረብሹ ሙሲባዎች ሊፈራረቁባችሁ ይችላሉ። ዲናችሁ ላይ የተለያዩ ፈተናዎች ሊገጥሟችሁ ይችላሉ። ለሁሉም ወስተዒኑ ቢሶብሪ ወሶላህ። ከችግር ለመውጣት የሸይጣንን ምክር አትስሙ። ከመከራው ለመውጣት አንድ በሶብር ታገዙ፣ ሶብር ያግዛችኋል፣ ሶብር አድርጉ። ሁለተኛ ሶላት አብዛ። በሙሲባና በችግር ጊዜ ሙሲባው ምንም ይሁን ምን አንድ ሶብር ማድረግ ነው አላህ የመከረን። ሁለት ሶላት ማብዛት፣ ዚክር ዱዓ ማብዛት ነው። ይሄን ያደረገ የታገሰ በዱንያም በአኺራ እድለኛ እንደሚሆንም አላህ ሲነግረን የጀነት ሰዎች ጀነት የሚገቡትም ከጀሃነም የሚድኑትም በሶብር እንደሆነ ሲያሳውቀን ኢኒ ጀዘይቱሁሙል የውመ ቢማ ሶበሩ አነሁም ሁሙል ፋኢዙን ብላ ጀነት የገቡ ፈውዝን ያገኙ በትዕግስታቸው እንደሆነ አላህ ሲያበሰራቸው እዚህ ዱንያ ላይ ያሉ ሰዎችም ይሄን ከወዲሁ ሰምተው ጀነት ለማግኘት ከጀሃነም ለመዳን እንዲሶብሩ እንዲታገሱ ስለ ጀነት ሰዎች ሲነግረን እኔ ዛሬ ጀነትን መነዳኋቸው በመታገሳቸው ምክንያት እነሱ ናቸው ፋኢዞች፣ ከፈሩት ሁሉ የሚድኑ የተመኙትን ሁሉ የሚያገኙ ታጋሾች ናቸው ብሏል። አላህ ተባረከ ወተዓላ ሁላችንም ከታጋሾች ያደርገን፣ መልካም ሰብርን በሁሉም ሁኔታ ላይ ይለግሰን። ማሻአላህ ኡስታዝን ጀዛቸውን አላህ በዱንያም በአኺራም ይክፈላቸው። ከዚህ በመቀጠል ደግሞ በፈገግታ የሚታወቀው ወንድማችን ማሜ እንዲህ ይለናል። አላህን ፍሩ፣ አላህን እንፍራ። መቼም እንዲህ ብያቸው አላውቅም አይደል? በደንብ ኮፒ ሊንክ አድርጉት። አብዛኞቻችን መስመር እንድንስት ካረጉን ፖይንቶች መካከል አንዱ አላህ ዐዚዙል ገፉር ረሒም፣ አላህ አዛኝ የምህረት ባለቤት እንደሆነ እናውቃለን። ነገር ግን አብዛኞቻችን መስመር ከሳትንባቸው ፖይንቶች መካከል አላህ ሸዲዱል ዒቃብ እንደሆነ ራሱ ዘንግተናል። አላህ እሱ ባለበት መንገድ የማይሄዱ ባሮቹን የረሱል ዓለይሂ ሰላቱ ወሰላም መንገድን የሚያበላሹ የማይከተሉ ባሮቹንም ብርቱ የሆነ አያያዝ እንደሚይዝ ዘንግተናል ይመስለኛል። አላህ ዐዚዙል ገፉር እንደሆነ ሁሉ ሸዲዱል ዒቃብ እንደሆነ በህይወታችን ውስጥ ከከተትን ትክክለኛውን መንገድ እንመራለን። አላህ ትክክለኛውን መንገድ ከሚመሩ ባሮቹ አድርገን። ሰላም አለይኩም። እንግዲህ ለዛሬ ይዘንላችሁ የቀረብናቸው ቪዲዮዎች ይህንን ይመስሉ ነበር። ቀጣይ እስከምንገናኝ አላህ በሰላም ያቆየን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ